ሰላም ጤና ይስጥልን ክቡራን አድማጮች፣ ይህ ግሎባል ፎከስ ሚዲያ ነው። የሰዓቱን አጫጭር ዜና እናሰማለን። ኢትዮጵያ በጽምዶ በሚል በተደራጀ አደረጃጀት የሚደረግ ማናቸውንም እንቅስቃሴ እንደማትቀበልና ትዕግስት እንደሌላት ሜጀር ጀነራል ተሾመ ገመቹ ተናገሩ። ሜጀር ጀነራል ተሾመ ገመቹ ከዚህ ቀደም በተለያዩ የመከላከያ ንግግሮች የሚታወቁ ሲሆን አዲስ አበባ ተቀማጭነታቸውን ያደረጉ የዓለም አቀፍ የዲፕሎማቲክ ማህበረሰብ እና የወታደራዊ ጉዳይ አታሼዎች በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ጽምዶ የተሰኘ አደረጃጀት ባለፈው ሳምንት በሱዳን ተገናኝተው ባደረጉት ምክክር ኢትዮጵያ ላይ አንዳች ነገር ቢያስቡ የኢትዮጵያ መከላከያ ሰራዊት እርምጃ ለመውሰድ ይገደዳል ሲሉ ለወታደራዊ አታሼዎች ተናግረዋል። ጀነራሉ ይህች ጉዳይ የፈርዖን ቀንበር ተሸክሞ የኢትዮጵያን ሰላም ማረስ አይፈቀድም ያሉት ሜጀር ጀነራሉ ይህን ጉዳይ በጥቂቱም ቢሆን ወደ መሬት ለማውረድ እቅዱ ወደ መሬት ለማውረድ የሚደረግ አንዳች እንቅስቃሴ ብናይ የኢትዮጵያ የመከላከያ ሰራዊት የሉዓላዊነት ጉዳይ ስለሆነ በከፍተኛ ደረጃ እርምጃ በመውሰድ እንደሚያቀልጣቸው ተናግረዋል። የጽምዶ ሐሳብ የተደራጁት አካላት ጉዳይ ሳይሆን ከፍተኛ የሆነ የውጭ ጉዳይ ጫና ያለበትና በተለይም በግብጽ የተቀናጀ ጉዳይ በመሆኑ ኢትዮጵያ ትዕግስት በፍጹም ሊኖራት አይገባም ሲሉ አስጠንቅቀዋል። ሜጀር ጀነራሉ ንግግራቸውን በመቀጠል ለዲፕሎማቲክ ማህበረሰቡ ያደረግነው ውይይት ምናልባትም በዓለም አቀፍ ደረጃ ይህ ጉዳይ የኢትዮጵያ ሉዓላዊነት ጉዳይ እንደሆነና ሁሉም የዓለም አቀፍ ማህበረሰብ አባላት ግንዛቤ እንዲኖረው ከማድረግ አኳያ ነው ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦራቸው ትዕዛዝ መስጠታቸው ተሰማ። አጃንስ ፍራንስ ፕሬስ የዋይት ሃውስ ባለስልጣናትን በመጥቀስ እንደዘገበው ኢራን በድርድሩ ላይ ቸልተኝነት እያሳየች በመምጣቱ የአሜሪካን ትዕግስት እየተሟጠጠ መምጣቱን ገልጿል። በዚህ መሰረት የፕሬዝዳንት ዶናልድ ትራምፕ ትዕዛዝ በየትኛውም ሰዓት ዛሬ ሌሊት ወይም ነገ አመሻሹ ላይ ጦራቸው በኢራን ላይ ዓለም አይቶት የማያውቀውን ውርጅብኝ ማውረድ እንደሚቀጥል ትዕዛዝ መስጠታቸውን አጃንስ ፍራንስ ፕሬስ አትቷል። ጦርነቱ ድጋሜ የሚጀምር ከሆነ ከዚህ ቀደም ሲሆን ከነበረው የአሜሪካ ኃይል በእጥፍ ኃይሎቹን ጨምሮ ድብደባ እንደሚፈጽም ዘገባው አትቷል። እንደ ዘገባው ከሆነ ምናልባት የእግረኛ ጦር የሚገባበት አማራጭ በስፋት የተመከረበት ጉዳይ እና የኒኩለርና የሆርሙዝን ጉዳይ እንደ ትልቅ አጀንዳ ይዞ ሆርሙዝን ማስከፈት ምናልባትም በእግረኛ ጦር የበለጸገውን ዩራኒየም ከኢራን ምድር የሚወጣበትን ሁኔታ ለማመቻቸት ከፍተኛ ጥረት ሊደረግ ይችላል ሲል ይህ ዘገባ ያትታል። ኢራን በበኩሏ በማናቸውም ሰዓት የትኛውም እንቅስቃሴ የሚደረግ ከሆነ በአሜሪካና እንዲሁም በመካከለኛው የሚገኙ ወዳጅ አባር ሀገራት ላይ የማያዳግም እርምጃ እንደምትወስድና በተለይም ለእስራኤል መጥፎ ዓመት እንደሚሆን ማስፈራሪያዋን ቀጥላለች። የኢትዮጵያ የቀይ ባህርና የባህር በር ጥያቄ ዓለም አቀፍ ሕግን የተከተለ ነው ሲሉ የፖለቲካ ተንታኝና የፓርላማ አባሉ መሐመድ አልአሩሲ ተናገሩ። በአልአረቢያ ቴሌቪዥን በትላንትናው ዕለት በቀጥታ ስርጭት በተላለፈው ንግግራቸው እንዳስታወቁት ኢትዮጵያ የቀይ ባህር ጉዳይን የምትጠይቀው ታሪካዊ ባለቤት ስለሆነችና የኢኮኖሚና ፖለቲካ ጉዳይዋ በአካባቢው ተጽዕኖ እየፈጠረ መምጣቱንና የሎጂስቲክ ጉዳዮችን ለማሳለጥ የምታደርገው የህልውና ጥያቄ ነው ሲሉ አብራርተዋል። አልአረቢያ በቀጥታ ስርጭቱ የግብጽ ጋዜጠኞችንና እንዲሁም የፖለቲካ ተከራካሪዎችን ከመሐመድ አልአሩሲ ጋር ባገናኘው ንግግር መሐመድ አልአሩሲ እንደተናገሩት ኢትዮጵያ ከዚህ ቀደም ስታረግ ከነበረው የተለየ ነገር እያደረገች እንዳልሆነና ታሪካዊ ባለቤትነቷን በአሰብ ላይ የጠየቀችው ጥያቄ ነውና ዓለም ሊፈቅድ ይገባል ሲሉ ተናግረዋል። የዓለም አቀፉ ማህበረሰብ ግንዛቤ ከሌለው አሰብ ወደብ በኢትዮጵያ መንግስት የለማና በኢትዮጵያ ሀብት የለማ እስከዛሬዋ ድረስ ኤርትራ ከኢትዮጵያ ከተገነጠለችበት ቀን ጀምሮ እስከዛሬ አንዳች አገልግሎት ሳይሰጥ ተዘግቶ የቆየ ወደብ ነው ሲሉ ተናግረዋል። ለወደብ አገልግሎት ሳይሆን የግብፅንና የኤርትራን ጥቅም ለመጻረር ካላት ጽኑ ፍላጎት አንጻር ነው ሲሉ ተከራክረዋል። በሌላ በኩል የህዳሴውን ግድብ በማንሳት ህዳሴ ግድቡ ለኤሌክትሪክ አገልግሎት ሳይሆን ግብፅን ለማስፈራራትና እንዲሁም በእጇ አስገብታ
በውሃ ፖለቲካ ለመግዛት ካላት ጽኑ ፍላጎት ነው ሲሉ ፖለቲከኞቹ ተናግረዋል። መሐመድ አልአሩሲ በበኩላቸው የግብጽ ፖለቲከኞች ኢትዮጵያን ከበባ ለመፈጸምና በኢትዮጵያ ላይ ጫና ለማሳደር የሚያደርጉት ትግል የኢትዮጵያን ሕዝብና መንግስት በእጅጉ የሚያበረታታና ያላሰቡትን እንዲያስቡ ከማድረግ የዘለለ ሌላ ጥቅም የለውምና የግብጽ ሕዝብ እንደ ወንድም ሕዝብ ከኢትዮጵያ ሕዝቦችና መንግስት ጋር ተባብሮ ለመስራት ያለውን ጽኑ ፍላጎት ቢያሳይ የተሻለ ነው ሲሉ ንግግራቸውን ደምድመዋል። ክቡራን አድማጮች ዜናዎቻችን የእስካሁኖቹ ነበሩ። በቀጣይ ዜና እስክንገናኝ ቸርን ሰንብት።